ሩታዬ ወይኔ ፋይሉን ኧረ በስመ አብ አብርሽ ከመሆኑ ነው ማለት በቃ እንትኑን ጥፋቱን የማያምነው ጉድ እኮ ነው። ተጻጽፋ ማን ዱባይ መጥቶ ሳለ ሰላም ጤና ይስጥልኝ። ውድና የተከበራችሁ የማስከታዮች ናችሁ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ሩታዬ ያው ኮመንታተሮችን አይታ እንግዲህ ያው በቃ እኔ ውሸታም አይደለም ሁሉን ያለውን ነገር ልካልኛለች እና ያለው ነገር ላሳያችሁ ብላ አሳየችው ማለት ነው። ከዛ ኤፍሬም ራሱ በጣም እንትን አለ ማለት የሆነ አፈረና ጥሯቸው ሄደ ማለት ነው። ከዛ እሱ በቃ ምክንያት ደረደረ እንዴ ኧረ አብርሽኛ ካንተ ይሄንን አንጠብቅም እውነት እንዴ ጥሩ አይደለም እንደዚህ ለምን ማለት ሲጀመር ልጅቷ አንተ ስደውል ከሆነ ለምን ከሷ ትደብቃታለህ እንዴ? በፊቱ ፍቅረኛ እየደወለች ነው ምፈልጋ እንደሆነ አላውቅም ብለ መናገር ነው እኮ እንዴ ዱባይ እንትና ስመጣ ኢትዮጵያ ስመጣ ደውልሻለሁ ማለት እኮ የከባድ ነገር ነው እውነት ለመናገር እግዚአብሔርና ይሄ ጥሩ አይደለም። አንተ አጥፍተሃል፣ በእውነት አጥፍተሃል። ጥሩ አላደረክም። ጥሩ አላደረክም እውነት እንዴ ምን ነው? አረ ሩታዬን ይወዳይዙሽ በቃ ሁሉ ጊዜ ስቀለ ነገሩ ሁሉ ነገር ይች ልጅቱ ማለት ነው በጣም የገረመኝ ነገር ማለት ነው የኖረኝ ኑራ ለምንድነው እንትን ያለችው አልገባኝም። ለምንድነው ዛሬ እንትን ያለችው? ለምንድነው ዛሬ መጣችው? ነፍሰ ጡር መሆኗን ስታውቅ እሷ ልታናድድ። አንዳንድ ሰው ግን ኧረ በስመ አብ እስካሁን ለምን አላወጣችሁም? ቪዲዮውን ለምን አላወጣችሁም? አልገባኝም። እንዴ ነውር ነው፣ እንደዚህ አይደረግም። በእውነት ነውር ነው። ጉድ እኮ ነው። ኧረ ይደብራል። እግዚአብሔርና እንደዚህ አታድርጉ። ኧረ አንዳንድ ሴቶች ግን ማለት ነው ግን ሲጀመር እሱ መጀመሪያ ላይ ለማስታወቂያ ነው ብሎ እንትን አለ። አሁንም እንደዛው። አሁን ደግሞ ዱባይ መታጨራ ዱባይ መጥቶ ሳለ ጭራሽ ትደውላለች ማለት ነው። ያ ማለት ይደዋወላሉ ማለት ነው። አስቡ። ይሄ ደግሞ ለሩታ በጣም ከባድ ነገር ነው። ለምን አንተ አልፈልግሽም ብለ ስልኳን ብሎክ አታደርገውም? ሲጀመር ስልኳን እንኳን ከምንም ብላ ተቀብላ ብትመጣ ማለት ዳር ለምንድን ነው አንቺ ስመጣ ምደውልልሽ እኔ አልፈልግም። ምክንያቱም ይሄ ቪዲዮ እንዳለብህ ስለምታውቅ እያስፈራራች ነው የሚሆነው። እለቅባለሁ ምናምን እያለች ደግሞ ቪዲዮ ራሱ ኤዲቲንግ ነው ላይ ግን ቪዲዮ አልተለቀቀም። አረድዘት ታድግ ባሰን ሩታን እንትን አትባላት ሩታዬ እንትን አትባላት ማለት ነው። አታስለቅሳት። እውነት ጥሩ አይደለም። በትዳራችሁ ላይ እንደዚህ እንትን አትበል እውነት እንዴ ምን ታደርግላለች? ደውላለሁ ምናምን ምን ታደርጋለች? ሲጀመር ምንም አታደርግም እኮ ምን ታደርጋለች? ለምንድነው ስመጣ ደውልሻለሁ ያልካት? አልገባኝም እኮ ሌላ ነገር ቢሆን ዱባይ እሱ ወንድምየው ራሱ ፍር አለ። ገባችሁ? ፍር ነው ያለው። ለምን እንዴ እንደዛ አይደለም ማለት እንደዛ አይደለም ነገሩ ይው እንደዛ አይደለም ነውር ነው። እንደዚህ አይደረግም። እግዚአብሔርና እሱ ራሱ አፍሮ በቃ መጀመሪያ እሷን ማዋሸት የለብም። ሴት ልጅ ግን ክፋቷ ማርያምን አራታው ክፋቷ ግን ለምንድነው ይቻውን አሁን ቆይታ የመጣችው? ሁሉ ነገር ውሸት ነው። ያፈቅሮ ነበር ልጁ ግን የሆነ ዱርዬ እግዚአብሔርን ዱርዬ ነው። በቃ እውነት ዱርዬ። እንዴ መቼ ነው ከሷ ጋር ፍቅር የጀመረው? መቼ ነው አልገባኝም። ከፍቅር በፊት ነው ወይስ ፔካባ ተጣልተው ሳለ ነው? ፍቅር ተጣልተው ሳለ እኮ ማለት ነው በዛታት ሞትኩኝ ህርኩኝ ፍቅርን በጣም አፈቅራታለሁ ሲል ነበር። ምን ሰዓት ነው ግራ የገባኝ ማለት ነው። ምን ሰዓት ነው እንደዛ ይሆነ ያለው? ምን ሰዓት ነው እንደዛ ፍቅር የተጫወቱት ማለት ነው? ወይስ ከፍቅር ላይ ደርቦባት ነው እንደዛ እንትን ሲል የነበረው? እንዴ ጉድ እኮ ነው። ኧረ ተው አብረሽ። ለማንኛውም ግን ማለት የሆነ ጥፋት ከማንነት እሺ በቃ ይቅርታ ያለው ነገር ይሄ ነው ብላ እንትን ከነማን በቃ ጥፋት እንዳለማመን ጥፋት በጥፋት ጭራውን ቻ ነፍሰ ጡር ናት አይደለም እንዴ?
ለምንድን ነው ከጥፋት ላይ ጥፋት እንትን የምትለው? ይሄ እንደዚህ አይደረግም፣ ነውር ነው። ወደ ሁለተኛው ሲሄድ እንግዲህ ዛሬ ማለት ነው በጣም ማለቴ ማርክ በጣም ነው እንትን ያለኝ ማለት በጣም ልቤን የሰበረኝ። ጥላው ሄደች ማለት ነው። ማርክ ጥላው ሄደች። እውነት አያናድድም? በጣም ነው የሚያናድደው። በጣም ያናድዳል። በጣም እኔ ፈርቼ ነበር ጥላው ትሄድ እንዴ ወድሃለሁ አንተ ከሌላ ሴት ጋር ስትሆን አትፈልግም ግን አትጠይቀኝ ብላ ጭራሽ አንገቱ ሊሆን ሌላ አጮኛለት ማለት ነው ወይስ አልገባኝ እንጂ እዚህኛን ድረስ አይ ጊዜ ስጠ ያላሰበበት ምናምን ማለት ነበረባት። ነውስ ሌላ ፍቅረኛ ነውስ ቤተሰብ የሆነ ስለሱ የሆነ ነገር መጥፎ ነገር ብሏት ነው ወይስ ቢዚ ማለት ነው? እኔ ማለት በጉጉስ ነበር ስጠብቅ የነበረው። እንዴ እና ታዲያ ይሄን እንደዚህ ወድሻለሁ እንዲህ አምናለሁ ከራሴ በላይ ስትል የነበረው ታዲያ ምንድነው? ጊዜ ስጣት። ሆነ ጥሩ አይደለም። ጊዜ ስጣት። ጊዜ ስጣትና እንትን በል ያለውን ነገር እንትን በሉ ማለት ነው። አለዛማ ይከብዳል። አለዛ በጣም ከባድ ነው። በጣም ማለቴ ነው። ኖር ነው እንደዚህ አይደረግም። እወድሃለሁ አለችው ግን ይሄን ላደርግ አልፈልግም። እንዴ ግን ይሄን ላደርግ ምንድነው ግን ይሄንን ላደርግ አልፈልግም። ታዲያ ከወደድሽው አንቺ ለምን ትናልሽ? ጥሩ አይደለም። ጥሩ አይደለም እንደዚህ በቃ እሱን አትጉጂ። ሁለተኛ አንተን መጉዳት አልፈልግም አለች። አንተን በፍጹም እንትን መጉዳት አልፈልግም ማለት እየጎዳሽው እኮ ነው። አሁን እኮ ጎዳሽው። ከዚህም በላይ ምን ታደርግ ነው? ከዚህ በላይ በጣም ነው የጎዳሽው። በጣም ነው የጎዳሽው እውነት ለመናገር ማርክ እያይዞህ እንደው መቼ ነው እንደው አንተ ልብስ እንደው የዋህ ነው ግን በቃ ግን ጊዜ ስጣት። እርግጠኛ ነኝ ወይኔ ብቻ በጣም ከባድ ነው። ቤተሰብ ታክ እያደረገብኝ ነው። እስኪ ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። አበርታቱ። ላይክ አድርጉልኝና ሰዓቴ ሞልቼ ዶላር እንዲከፈለኝ እባካችሁ። አይ ካልሆነ እንደው ካንዱ ጋር ተለጥፌ ልምታ እንዲታያለ ዘማ እንደዛ ካልሆነ በጣም ከባድ ነው። ለማንኛውም በጣም ወዳችኋለሁ። አመሰግናለሁ ስለተከታተላችሁ። መልካም ጊዜ፣ መልካም ቆይታ። በላይ ቪዲዮ እስከምመጣ መልካም ምሽት።